ሰለላሁ ዐለይሂ ወሰለም ቤተሰቦች የዛ ሰው ሁሉ ተቆራርጠው ሐጅ የመጣ ሰው ሁሉ የህፃናትን ጩኸት ራብ ጩኸት አዛውንቶች ሲሞቱ ነበረ። አንተ 20 ደቂቃ ነው የገረመህ? ተውሂድን ሲያብራሩ ተውሂድን ሲያቆሙ ጣኢፍ ሄደው ህፃናትና ውሻን የተለቀቀባቸው አንተ 20 ደቂቃ ነው የገረመህ? ምን ታደርገዋለህ? ፍለፊትህ ሴቶችን በሚካፕና በተለያየ ያበዱ ሴቶችን ፍለፊት አስቀምጠህ እነሱን ፈገግ ለማሰኘት የማታወጣው የማታወርደው የቦጡን ታወርና ትናገራለህ። አማ ተኻፍ አን ተቂፈ አማም አላህ የውም አልቂያማ ፈሰዩሓሲበከ ቢኩሊ ቀውሊን ቁልተሃ ወቢኩሊ ዓመሊን ዓሚልተሃ። አላህ ፊት ነገ ቆማለሁ የሚል ነገር ግን የለም። ቁጭ ብለህ እንደዚህ አይነት ትንተናዎችና አንድም ሙፈሲር ቁርአን ተፍሲር ላይ የተፍሲር ሊቃውንቶች የተባሉ ከሱሐቦች አንስቶ አንድም ተፍሲር የሌለበትን አዋቂ ነኝ ስለ ቁርአን ገብቶኛል በሚል ስም እንግሊዘኛ ስለተቀላቀለ ብቻ ነቢዩላህ እስራኤልን ያዕቁብ አይደለም ብለህ ስታወዛግብ ይሄ እውቀት ሆኖ ነው? አስቸጋሪ ነው። በጣም አስቸጋሪ ነው። ወላሂ በጣም አደጋ ነው። አላህ ሱብሓነሁ ወተዓላ ቀናቻውን መንገድ ይወፍቀን። እንደዛ አይነት ተጣሪዎች አሉ። በነገራችን መሃል ነቢዩላህ ኢስሐቅ ወይም ነቢዩላህ ያዕቁብ አለይሂ ሰላም እስራኤል እንደሆነ ስሙ ሌላኛው ስሙ እስራኤል እንደሆነ ኢጅማዕ ሙፈሲሪን ያለው ኢላ ካሊል ክብሩም ሲቀር ማለት ነው። እሱ ደግሞ ላሙአኸዛና የነን ሙፈሲሪን እንግሊዝኛ ቋንቋ ካስተማረ ያ ደግሞ ተፍሲር ካሰኛ አላውቅም። አንድም ሙፈሲር ሳይጣሉ ሳይخላለፉ ኢጅማዕ ያደረጉበት ጉዳይ ነው በአንድ ድምጽ ኢላ ማ ሐረመ እስራኤል ዐላ ነፍሲሂ ያዕቁብ አለይሂ ሰላም እንደሆነ። طيب ታዲያ ቦታ ላይ ነብያችን እንደነዛ አይነት ተጣሪዎችን በታዋቂነትና በሚዲያ ላይ ገናናነትን በማግኘት በእንደዛ አይነት ተጠምደው ወደዛ የሚጣሩ ወደ ጥመት የሚጣሩ ሰዎች እንደሚመጡ ነብያችን አስጠንቅቀውናል። ነፍስያቸውን ስሜታቸውን የሚጋልቡ የዛን ጊዜ ታዲያ ነብያችን ይሄንን ፈራላችኋለሁ ከካዲ የበለጠ ማለት ነው። ምክንያቱም ካዲ አንገትን ቅልት አድርጎ ይገለግላል ከዱንያ ወይ ይገላል ወይ ትገለዋለህ፣ አለቀ። በእምነትን የሚጋደለ የምትሞትበትን ጉዳይ ታውቃለህ። ነገር ግን ዲንህን ውስጥ ገብቶ የሚገድል ግን አደጋ ነው በጣም። ካንተና በአላህ መካከል ላይ ያለውን ገመድ የሚቆርጥ በጣም አደጋ ነው። ባንተና በአላህ መካከል ላይ ሸሆች ወልዮች እያልክ እንድታመልክ የሚያመጣብህ በጣም አደጋ ነው። ነብያችን ሲዋጉት የነበረውም እሱን ነው። አላህ ብቻ ይመለክ፣ በአላህ ብቻ ይመካ። የሰው ልጅ አምልኮት የሚባል ለአላህ ብቻ ይሰጥ ነው። طيب ይሄንን ሐዲስ እስኪ እንየው ትርጉሙን። ይሄ ሹብሃ ወርዋሪ ሰው የሚናገረውን ሐዲስ ማለት ነው ሼኹ ያመጣው። ኢነ ሸይጣና ሸይጣን ቀድ የኢሳ በእርግጥም ተስፋ ቆርጧል አለ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ያሉት። ይሄን ሐዲስ አን ያዕቡደሁ አልሙሰሉነ ሰጋጆች ያመልኩኛል የሚልን ተስፋ ቆርጧል። የት ፊ ጀዚረት العرب በአረብ ዙሪያ ባሉት ሀገራቶች ማለት ነው። طيب ይሄን ሐዲስ ኢማሙ ሙስሊም ዘግበውታል። ይሄ ንግግር ምን ማለት ነው? አይከሰትም ሽርክ ማለት ነው? ሽርክ አይከሰትም። ቅድም ሐዲስ ጠቅሰናል። لا تقوم الساعة حتى تعبدوا قبائل من أمة الأوثان አለ ሐዲስ። ከኔ ኡማ ጎሳዎች እየሄዱ አውታንን እስኪያመልኩ ድረስ ቂያማ አትቆምም የሚል ሐዲስ አለ። የተለያዩ በርካታ ሐዲሶች አለ። እንዳውም ትክክለኛ አማኞችን ጥቂት ናቸው ነው ያሉት። لا تزال طائفة من أمتي ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ማለት ነው። ነገር ግን ይሄንን ሐዲስ ማዕናውም በዛ አይሄድም ትርጉሙ ራሱ። ለምን ከተባለ ትርጉሙን እናየዋለን። ማዕናው ዋضح ነውና ሸይጣን ተስፋ ቆረጠ። በአረብ ዙሪያዎች ላይ ሰጋጆች እንደማያመልኩት ተስፋ ቆረጠ። አንደኛ ይሄ ነገር የሚናገረው ሱሐቦች ወደ ዲን ያላቸውና ከዲን ጋር ያላቸው አቋም በነብዩ ጎዳና ላይ የጸኑበት አጸናነን ሲያይ ለተከታዮቹና ለአንጃዎቹ ለኃይሎቹ ምን አለ ሸይጣን? ሐዲሱን በነገራችን ማለት እዚህ ጋር ተቆርጦ ነው የመጣው። ምክንያቱም حتى إلا أن يحرش بينهم ነው የሚለው በመካከላቸው ነገርን መጫር እንጂ ሽርክ ይሰሩልኛል የሚልን ተስፋ ቆረጠ። ሽርክ ይሰሩልኛል ያመልኩኛል የሚልን ተስፋ ቆረጠ። ኮሜንቱን ተውት።
ኮሜንት አትዝጉ፣ ኮሜንቱን ተውት። ሽርክ አይፈጸምም አያመልኩኝም የሚልን ነው ተስፋ የቆረጠው። ሁኔታው ኢቅባል እናስን አይቶ የሷሃቦችን አነሳስ አጓጓዝን አይቶ ማለት ነው። ነገር ግን ምን ላይ አጠመደ ካላችሁ ያጠመደው ታውቃላችሁ ምን ላይ እንደሆነ? በመካከላቸው ፊትና መፍጠር፣ ማገዳደልን፣ ማጣላትን። ኧረ እንዳውም ሌላ ሐዲስ አለ ነቢያችን ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ፣ ይሄ ቡኻሪና ሙስሊም ላይ ያለ ሐዲስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲያዳምጥ ራዊው ሐዲስን ሷሃቢው ማለት ነው እንዲያዳምጡ ንገራቸው ካሉት በኋላ ነገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ ላ ተርጂዑ ባዕዲ ኩፋራን የድሪቡ ባዕዱኩም ሪቃበ ባዕድ አሉ። ረዘም ያለ ነው። እየመከሩ መጥተው ከእኔ በኋላ አትመለሱ፣ ኩፋራን አንዳችሁ አንዱን የሚያከፍሩ ናችሁ፣ የድሪቡ ሪቃበ ባዕድ አንዱ የአንዱን ካፊር አድርጎ ሙርተድ አድርጎ አንዱ አንዱን የሚገድል አትሁኑ። አንደኛው ማዕና ነው። ሁለተኛ ማዕና ደግሞ አይ አንዳችሁ አንዳችሁን ደማችሁ የሙስሊምን ደም ሙስሊምን መግደል ኩፍር ነው። ኩፍር ዱነል ኩፍር ቢሆንም ያን ያመላክታል እንጂ አይከሰትም። እናንተ እኮ አትቀየሩም፣ ኩፍር የሚባል እናንተ መካከል ላይ አይከሰትም ማለትን አያስይዝም። ግን እንደዚህ አይነት አሻሚ ቀውል ንግግር የሚሰጥን ነገር ያመጡና ሽርክ አይከሰትም ይላሉ። ሽርክ የሚባል ነገር አይከሰትም። ጠይብ እዚህ ጋር ወንድም እህቶቼ ወደ ቀጣዩ ንግግሬ ከማለፍ በፊት ወይም ሐዲሱ ወደ ማብራሪያ ከመሄዴ በፊት አጠር ባለ ቀውል በአሁን ሰዓት ሀገራችን ላይ አቡ ጀህል የሚለውን ቀውል የሚሉ ሰዎችን አላያችሁም? ሙስሊም ነኝ እያለ ላኢላሃ ኢለላህ የሚልን ሰው ምን ለምሳሌ ወጥቶ ሸህየው ቁጭ ብሎ ቴሌቪዥን ጣቢያ ላይ ቁጭ ብሎ ምንድን ነው የሚለው? እኛ አቡበከር የሚባለው ዶክተር ነው ያሉት። የውሸት ዶክተር ሊሆን ይችላል እና የሽርክ ዶክተር። እኛ አለ ወልዮችን ቃሉን በቀጥታ ላላመጣው እችላለሁ፣ ምክንያት አነጋገሩ ላይ ወልዮችን የአላህ ወልዮች ስለሆነ ደጋጎችን ማለት ነው ወደ አላህ እንዲያገናኙን ነው እንጂ አናመልካቸው የሚልን ቀውል ተናገረ። አው ቢማዕና هذا يعني እኛ ወልዮችን ደጋጎችን አናመልካቸውም ማለት ኢነማ ወደ አላህ እንዲያስታርቁን ነው አለ፣ ወደ አላህ እንዲያቀራርቡን ነው አለ። ምንድን ነው ያለው? ወደ አላህ እንዲያቀራርቡን ነው። እሺ ይህንን ቀውል ማን ያለው? በቁርአን ነው የምናየው። ማን ያለው ይህን ንግግር? ዛሬ ሽርክ አይከሰትም እያሉ የሚንጫጩትን ሰዎች ማለት ነው። ሽርክ እያላችሁ አታስጨንቁን የሚሉ አላህ ሱብሓነሁ ወተዓላ በተከበረ ቃሉ ላይ ምን ይላል? ተንዚሉል ኪታቢ ሚነላሂል ዐዚዚል ሐኪም ኢና አንዘልና ዐለይከል ኪታበ ቢልሐቂ ፈዕቡዲላህ ሙኽሊሲነ ለሁዲን አላ ንቁ አዋጅ ሊላሂ ዲኑል ኻሊስ ለአላህ ብቻ ነው ጥርት ያለ ሃይማኖት የሚሰጠው አለ። ወለዚነ ተኸዙ ሚን ዱኒሂ እነዚያ ከአላህ ውጭ ለአላህ ብጤ አድርገው የያዙት የተኸዙ ሚን ዱኒሂ አንዳንዳን ማ ነዕቡዱሁም ይላሉ። አላህ እነሱን እኮ አናመልካቸውም። ላትን፣ ዑዛን፣ መናትን ልክ ዛሬ ሼኽና ሁሴንን የአንይን የዳንይን የቡራክሳውን ሼኽ የቦረናውን ደግዬ አናመልካቸውም ግን ይላሉ። ግን የምትለውን ያዝልኝ። ቁርአን ላይም ግን ብላ ነው የመጣችው። ግን እኛ ወንጀለኞች ነን፣ ወልዮች ደግሞ የአላህ ደጋጎች ናቸው፣ የአላህ መልካም ሰዎች ናቸው። ስለዚህ ወደ ወልዮች እንሂድና በወልዮች ወደ አላህ እንታረቅ ይላል። አቡ ጀህል ያለውን ንግግር ማለት ነው። በቃ ቢነስ እናም አላህ ማ ነዕቡዱሁም እኛ እኮ እነዚህ ላትና እነ ዑዛን አናመልካቸውም፣ ልጅ ሰጣኒ ፈጣሪ ናቸው ብለን አናመልካቸውም። ልክ ሼኽና ሁሴን አንይዳንይም ፈጣሪ ናቸው ብለን እኮ አናመልካቸውም እንደሚሉት። ነገር ግን ምንድን ነው ያሉት? አላህ ጋር ያስታርቁን ዘንድ ነው የሚሉት አይደለ? ሙሽሪኮችም እንደዙ ነው ያሉት። ማ ነዕቡዱሁም አናመልካቸውም ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ መቃረብን እንዲያቃርቡን። እኛ ወንጀለኞች ነን፣ ወደ አላህ ማስታረቅን ያስታርቁን ዘንድ ያሸማግሉን ዘንድ ብለን እንጂ እኮ አላመለክናቸውም። አምልከናቸዋል፣ ነገር ግን ያመለክንበት ምክንያት ወደ አላህ እንዲያስታርቁ እንጂ እነሱ ፈጣሪ ናቸው ብለን አይደለም ይላሉ። ሱብሃንአላህ አጂብ ነው። ተሻበሀት ቁሉብሁም ልቦቻቸው በጣም ተመሳሰሉ። ማአሽበሀ ሌይለተ ቢልባሪሐ የዛሬዋ ምሽት ምንኛ ከትላንትና ጋር የተመሳሰለች ናት።
የነ ዶክተር ተብዮችና እነ ሙፍቲ ተብለው ስም የሰጡት እንግዲህ እና የነ አቡ ጀህል ጊዜ ምንኛ ተመሳሰለ። እና አቡ ጀህልም ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ አሉ። እነዚህ እነኞቹም ደግሞ ወልዮችን አናመልክም ወደ አላህ እንዲያቃርቡን እንጂ አሉ። ተሻበሀት ቁሉቡሁም ቀድ በየና ለኩሙል አያት ሊቀውሚን ያዕቂሉን። ጠይብ ታዲያ እዚህ ቦታ ላይ ይህንን ሐዲት አስመልክቶ ይሄ ጃብር ብን ዓብድላህ ያወራው ሐዲት ማለት ነው። ፈየቁሉ ሊናሲ አልጀዚራ ለን የኩኑ ፊሃ ሽርኩ ኢጥላቀን ብሎ ምክር ይሰጣል። ሰውዬ ይህን ሐዲስ ይዞ ማለት ነው። አረብ ሀገር ላይ ሽርክ የሚባል አይከሰትም ይላል። ኧረ እባክህ አከስመት ነው እንደዚሁ በቃ በአንድ ጊዜ። ሼኸና ማን ነው የአህመድ አልበደዊ ተብሎ የሚመለከው የት ሀገር ነው ያለው? ፈረንሳይ ነው ያለው። ጀዚረት አልዓረብ ነው የተባለው። ኢራቅ ውስጥ ማን ነው አብዱልቃድር ጄላኒ እየተባለ የሚመለከው ምን ነው? አላሳስን ኢትዮጵያ ነው ያለውና ነው ወይስ ሱዳን ነው ያለውና ነው? ኢራቅ ውስጥ እኮ ነው ያለው። በየሀገራቶች ላይ የሚመለኩ አሉ። በየሀገራቶች ላይ የሚመለኩ አሉ። አላህ ይጠብቀንና ማለት ነው። ያመልኳቸዋል። በነገራችን አብዱልቃድር ጄላን አረብ ኢራቂ መቃብሩም ኢራቅ ናለ ይባላል። ወላሁ አዕለም። እኛ ሀገር ላይ አህመድ አልበደዊ ምንድነው የአብዱልቃድር ጄላኒ እያሉ እናቶቻችን ይለምኑታል። መጥቶ ድንገት እንደው ማዛ ቱሪዲን ቢላት ማፊ ሰላም ማፊ ከላም ነው አይደል? ሙሽኪላ